በጨበራ ጩርጩራ ብሔራዊ ፓርክ ተገኝተን እንግዲህ በርካታ የተፈጥሮ ሀብቶችን ተመልክተናል። የጨበራ ጩርጩራ ብሔራዊ ፓርክ በጣም ደስ የሚል በጣም ውብ የሆነ ተፈጥሮ ያለበት ነው። እንግዲህ በዚህ መልኩ ጉብኝታችንን እያደረግን እንገኛለን። ከኛ ጋር ስለሆናችሁ ከልብ እናመሰግናለን። ሰላም ሰላም፣ እንዴት ናችሁ? ፓራዳይም ሚዲያ ቤተሰቦች እንግዲህ ይህንን ውብ ተፈጥሮ እየተመለከትን እየጎበኘን እንገኛለን። በኮንታ ዞን የሚገኝ ይሄ ውብ ተፈጥሮ መልክዓ ምድር ነው። እንግዲህ ከጓደኞቼ ጋራ እንደዚሁም ደግሞ ከጅማ ዩኒቨርሲቲ አመራሮች፣ ሰራተኞች ጋራ በመሆን በዚህ አካባቢ ተከስተናል። ይህንን የምትመለከቱት ውብ ተፈጥሮ እንግዲህ በጨበራ ጩርጩራ ብሔራዊ ፓርክ ውስጥ የሚገኝ ነው። እንግዲህ ገና ወደ ፓርኩ እየገባን እንገኛለን። ጓደኞች አሉ እንግዲህ እዚህ አጠገቤ ከነሱ ጋራ አብረን ይህንን ተፈጥሮ እያደነቅን እየተመለከትን እየሄድን ነው። በዚህ ጫካ ውስጥ ዞን፣ ጎሽ፣ የተለያዩ የዱር እንስሳት ይገኛሉ። ናኖ ኪበሊተ ኢትዮጵያ ጎዲና ኮንታ ኬሰት አርገምና godina kontaa keessa piroojeektii muummee ministeera Itiyoophiyaatiin kan hojjetame piroojeektii Cabara Corcoraa daawwachaatii turre. Uumamni naannoo kanaa maal fakkaata? Paarkiin Cabara Corcoraa keessa bineensonni gurguddoon biyya keenyaa kan argaman kanneen akka arbaa, gafarsaa fi kanneen biroo as keessatti argamu. Kana daawwachaa oollee uuman Itiyoophiyaa badhaase daawwachaa oolleeti kan nuti galle kutaa garaagaraa keessa sochoonee itti bashannannee uumama Itiyoophiyaan qabdu kana dinqisiifataa turreetii jirra. Akkasuma miiltawwan keenya keessa gaazexeessaa Tasfuunis nu biratti argama. Indoo ማን ነው ጀለመ መልካም አመሰግናለሁ። በደቡብ ምዕራብ ኢትዮጵያ ኮንታ ዞን ነው የምንገኘው። በተለይም ውብ የተፈጥሮ የተቸረች ምድር ናት። እንኳን ተዘርቶ አይደለም ጥሬ ከአፍ ሲወድቅ የሚበቅልባት ምድር ናት። ማያበቅል ነገር የለም። ተፈጥሮ ምግብ ያስንቃል። እድሜን በእጥፍ የጨመረልኝ ይመስለኛል በዚህ ቆይታዬና ቃላት የለኝም። እንደው በጣም ውብ ነው። ሰዎቹ ሰው አክባሪ፣ ሰው ወዳድ፣ ፍቅርን የተቸሩ ናቸው። ከዛም አልፎ ደግሞ ወደ ደቡብ ኢትዮጵያም ተሻግረን ነበረ። እዛም ያሉት ማህበረሰብ ሰው ወዳዶች፣ ሰላም ወዳዶች መሆናቸውን የሚያሳይ ነው። እንደው ኢየሱስ ክርስቶስ ወደ ናዝሬት ገሊላ በሄደበት ሰዓት ቄጠማ አንጥፈው ሰላም ወዳድ መሆናቸውን ባሳዩት ልክ ወደ አካባቢያቸው ሰው ሲሄድ እርጥብ ነገር በማንጠፍ በእጃቸው ይዘው ነው ሰውን የሚቀበሉት። ይህ ደግሞ ምን ያህል ለሰላም ለሰው ልጅ ያላቸውን ክብር ለተፈጥሮም ያላቸውን ክብር የሚያመላክት ነውና እጅግ በጣም ውብ ጊዜን ያሳልፍ ነው። መልካም ጎፋ ነበርክ፣ ቀደም ሲል ጠቅሰዋል። እንደገና ደግሞ የኮይሻ ግድብም እንደዚሁ ተመልክተ ነበረ። የኃይል ማመንጫ ፕሮጀክትን እንዴት ነበረ? ምን ይመስል ነበረ? እንደገና ደግሞ በካምፕ ውስጥ ነበረን እና እስኪ ያንን ሁሉ ንገረን፣ እንዴት እንደነበረ ስሜት። በጣም ደስ የሚል ነው። በተለይም ሀገራዊ ልማት የሆኑትን ትልቁን የኮይሻ ፕሮጀክትን በማየቴ በጣም ደስተኛ ነኝ። በተለይም በሀገራችን ኢትዮጵያ ከህዳሴው ግድብ ቀጥሎ ሁለተኛው እየተባለለት ነው የሚገኘው። በተለይም በርካታ ኢትዮጵያውያን እዛ ስራው ላይ ተሳትፈዋል። በዚህ ሀገራዊ ተሳትፎ የምትመለከቱት ሹፌራችንም አንዱ ነውና ያላቸውን ሁሉም በያለበት ሙያ ባለው አቅም እየረዳ የራሱን አስተዋጽኦ አበርክቶም እያኖሩ ነው የሚገኙትና ግድቡ አሁን ወደ 70% እንደደረሰ መረጃ ደርሶኛል። አካባቢውንም በማልማት ረገድ ለአካባቢው ማህበረሰብ የተለያዩ መሰረተ ልማቶችን በማሟላት በአካባቢው ከዚህ ቀደም 3 ብር ሲሸጥ የነበረው አንድ የሙዝ ዘለላ ዛሬ ላይ 180 ሆኗል። በቀን በመቶዎች የሚቆጠሩ መኪናዎች ነው እየወጡ ነው። ከዛም አልፎ ተርፎ ትምህርት ቤቶች፣ መንገድ፣ በሆስፒታል ውስጥም የተለያዩ መሰረተ ልማቶችን አሟልተው ተመልክቻለሁ። በጣም ደስ የሚል ውብ ጊዜ ነበር ያሳለፉት። መልካም፣ በጣም እናመሰግናለን ጋዜጠኛ ተስፋውን ከበደና ጋዜጠኛ ሙክታር። እጅግ በጣም ደስ የሚል ስሜታቸውን ነበር የገለጹልን። እዚህ የምትመለከቷቸው ደግሞ የጅማ ዩኒቨርሲቲ ከፍተኛ ኃላፊዎች፣ ዶክተሮች ናቸው። የሴኔት አባላቶች እዚህ ይገኛሉ። እንግዲህ በዚህ መልኩ እንግዲህ የጨበራ ጩርጩራ ብሔራዊ ፓርክ መነሻችን ጅማ አድርገን ከጅማ ኮንታ ገብተን ከኮንታ ደግሞ ጨበራ ጩርጩራን ጎብኝተን ምሳ በልተን ራታችንን በልተን እየተዝናናን ወደ ኮይሻ ነው የሄድነው። ኮይሻ ላይ እንግዲህ የነበረን ስራ አጠናቀን በኮይሻ የኃይል ማመንጫ ፕሮጀክት ደግሞ ተገኝተን ስራዎቻችንን እዛ ሰርተን ከዛም ወደ ደቡብ ተሻግረን ወደ ጎፋ ዞን ነበርን። ጎፋ ዞን ደግሞ እዛ ያሉ ማህበረሰቦች በፍቅር አስተናግደውን በጥሩ ሁኔታ ነበር
የቆየ ነውና የነበረን ቆይታ እጅግ በጣም ደስ የሚል ብዙ ነገሮችን እያየን ነው ያለነው። ምናልባት ወደፊት ከዚህ ቪዲዮ ቀጥሎ ደግሞ ተጨማሪ የሄድንባቸውን አካባቢዎች ያየናቸውን ደግሞ ከዚህ ቪዲዮ ጋር አያይዘን ይዘንላችሁ እንመጣለን። ፓራዳይም ሚዲያን ፎሎ በማድረግ ወይም ሰብስክራይብ እያደረጋችሁ በቲክቶክ በፌስቡክ እና በተለያዩ ማህበራዊ ሚዲያ አማራጮች የተለያዩ መረጃዎችን ወደ እናንተ ያደርሳል። ከኛ ጋር ስለሆናችሁ ከልብ እናመሰግናለን። ይህ ፓራዳይም ሚዲያ ነው። ሰላም ሰላም። አሁን ደግሞ ጨበራ ጩርጩራ ብሔራዊ ፓርክ ተገኝተናል። እንግዲህ ይሄ የምትመለከቱት የጨበራ ጩርጩራ የዞን ዳና ሎጅ ነው። እንግዲህ ይሄ ቦታ ላይ ተገኝተናል። በዚህ መልኩ እዚህ ብሔራዊ ፓርክ ደርሰናል ማለት ነው። አሁንም ደግሞ ከጅማ ዩኒቨርሲቲ ሬጅስትራር ዳይሬክተር ከሆኑት ከአቶ ብሩክ ጋራ ቆይታ እናደርጋለን። የተሰማቸውን ስሜት አሁን እንግዲህ ጨበራ ጩርጩራ ብሔራዊ ፓርክ ውስጥ እንገኛለንና እንደው አጠቃላይ ከጅማ መነሻችን ጀምሮ አሁን እንግዲህ እየተመለስን እንገኛለንና አጠቃላይ የተሰማቸውን ስሜት ይነግሩናል። እሺ፣ አመሰግናለሁ። ያው ቆይታችን በጣም ጥሩ ነበር። ያው የድረ ምረቃ ተማሪዎቻችንን በዚህ በአመያና በኮይሻ ካምፓስ የነበሩ ወደ 125 ተማሪዎችን አስመርቀን እየተመለስን ያለ ነው። ያው ዩኒቨርሲቲው ከሚያራምደው ትልቁ ፊሎሶፊ ወይንም ደግሞ we are in the community ከሚለው ፍልስፍናው አንፃር እየሰራን ያለነውን ወይንም ደግሞ እየተከናወኑ ያሉትን ተግባራት በአካልም ከቃል ባለፈ ደግሞ በተጨማሪ መሬት የወረደ ስራ መሆኑን ለማረጋገጥ ሁላችንም በዚህ ቦታ ታድመናል። የነበረን ቆይታ በጣም ደስ የሚል ነበር። ቅንጅቱን የነበረውን አጠቃላይ ፕሮግራሙን ላቀናጁ የኮይሻ ሃይድሮ ኤሌክትሪክ ፓወር ስራ አስኪያጆች፣ የኢትዮጵያ መብራት ኃይል ከፍተኛ ኃላፊዎች፣ እዚህ ደግሞ ኮንታ ዞን አስተዳደር፣ ደቡብ ምዕራብ ክልል መንግስት ተጠሪዎች ጠቅላላ ልባዊ ምስጋናችንን ማቅረብ እንወዳለን። ከዛም ባለፈ ደግሞ በተለይ ተማሪዎቻችንም ያደረጉት ርብርብ ሰፊ ነበር። እነሱም ባደረጉት ትልቅ የተቀናጀ ስራ ነው ይህም ፕሮግራም ሊሳካ የቻለው። ሁላቸውንም በጣም ከልብ እናመሰግናለን። መልካም ጊዜ። ተፈጥሮ እንደምታዩት እንግዲህ አሁን ያለነው እዚህ የጨበራ ጩርጩራ ፓርክ አካባቢ ነው። ተፈጥሮ ምን ያህል ሀገራችንን እንዳደለቻት በእርግጥም በአባባልም ተፈጥሮ ለኢትዮጵያ አድልታለች ቢባል እውነት ነውና ይሄ ሀብት እያለን እንግዲህ መስራት መለወጥ አለመቻል የኛ ስንፈት ወይንም የኛ ድክመት ነው ሊሆን የሚችለው። ጠንክረን ከሰራን ብዙ ነገሮችን ብዙ ሀብቶች አሉን። የቆምንበት ቦታ ሁሉ በጣም ብዙ ሀብት ያለበት ቦታ ስለሆነ ብንሰራ የተሻለ ነው የሚሆነው። እንበርታ ነው የምንለው። እንዴት ናችሁ? ተመልሰናል በድጋሚ። ይህ ፓራዳይም ሚዲያ እና ኮሚኒኬሽን ነው። ከኛ ጋር ሆናችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን። አሁን በጨበራ ጩርጩራ ብሔራዊ ፓርክ እንገኛለን። ይህ የምትመለከቱት ቦታ የጨበራ ጩርጩራ ብሔራዊ ፓርክ ነው። እጅግ በጣም አስደናቂ ተፈጥሮ የታደለ የተቸረው ነው። ወደ ውስጡ ገባ ስትሉ ደግሞ ብዙ ተፈጥሯዊ ነገሮችን መመልከት ትችላላችሁ። በነገራችን ላይ ይህ ቦታ ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እዚህ ቦታ መጥተው ነው እንግዲህ ፎቶ የተነሱት እዚህ ቦታ ላይ። ከዛ በኋላ እንግዲህ መጥተው ይሄንን አካባቢ ከጎበኙት በኋላ በዚህ አካባቢ ላይ ይሄ እንግዲህ ለፓርክነት ተሰይሞ ከዛ በኋላ ስራዎች ተሰርተው በዚህ መልኩ ሰዎች መጥተው እንዲጎበኙ ተደርጓል። ይሄ ማዶ ላይ የምትመለከቱት የጨበራ ጩርጩራ የዞን ዳና ሎጅ ነውና እንግዲህ እንግዶች የሚያርፉበት የሚዝናኑበት እጅግ በጣም ደስ የሚል ቦታ ያለበት ነው። እዚህ ማዶ ላይ የምትመለከቱት ትንሽ ርቀት አለው። ከዛ በተጨማሪ በዚህ አካባቢ ደግሞ በመሃሉ ላይ የሚያልፍ ወንዝ አለ። በዚህ ቀጥሎ ደግሞ እዚህ ጣቴ ላይ በዚህ ትክክል የምትመለከቱት ደግሞ እዚህ ጋር እጅግ በጣም አስደናቂ የሆነ ፏፏቴዎች አሉ። እዚህ ውስጥ ላይ ስትገቡ ደግሞ መንፈሳችሁን የሚያድስ አእምሯችሁን የሚያስደስት ተፈጥሯዊ ነገሮች ያሉበት ቦታ ነው። እስኪ ከኔ ጋራ ያሉ እጅግ በጣም አካባቢውን የሚጎበኙ በዚህ መልኩ እንግዲህ ከኛ ጋራ ሆነው ጉብኝት ላይ ያለን እየጎበኙ ያሉ በርካቶች አሉ። ምናልባት የተሰማቸውን ስሜት ምን እንደሚመስል እስኪ ኢንተርቪውን ቃለ መጠየቅ እናድርግላቸው። እንዴት ነበረ? እንዴት አየኸው? በጣም ነው ደስ የሚለው። ያው እኔ ለሶስተኛ ጊዜ ነው መጥቼ እያየሁ ያለሁት። በጣም ነው ደስ የሚለው። ባይዞ እንደዚህ መንፈስ የሚያድስ
በስራ የደከመ መንፈስ በስራ የደከመ ጭንቅላት የሚያድስ ቦታ ሁሉም መጥቶ ቢጎበኝና ሁሉም ኢትዮጵያዊ መጥቶ ቢያ ይላለው። አመሰግናለሁ። ቴንክ ዩ። እሺ ሌላኛው ደግሞ ዶክተር ወንደወሰን እስኪ የተሰማህን ስሜት። ከዛ በኋላ ደግሞ ወደ ኮይሻ ነው የሄድነው። እዛም ተማሪዎቻችን አሁን ከህዳሴው ግድብ ቀጥሎ እየተሰራ ያለው የኮይሻ ግድብ እዛ ነው ተማሪዎቻችን ያስመረቅነው። በአጠቃላይ ደስ የሚል ነበረ። በጣም አሪፍ ነው። ይሄ ፕሮግራም መቀጠል አለበት። እናስቀጥል። አብስታፈሰ የት ነው የምትኖሪው? እዚህ ጫታ። ጫካ ነው የሚባለው? ጫታ። አዎ። እሺ ስለ አካባቢው ንገሪኝ። እዚህ አካባቢ ምን አለ? ሁሉ አቮካዶ፣ እሺ፣ እሺ፣ ማንጎ፣ ፓፓያ፣ አናናስ፣ እሺ፣ ግሽታ፣ እሺ። እንደዚህ አይነት ናቸው ያለው። እንደው አንድ ሰው ኮንታ ልጎበኝ ነው እመጣለሁ ቢል እዚህ ቢመጣ አገሩን ባያውቀው እንደው የት ሊያርፍ ይችላል? እንወስዳለን። እሺ እንዴ በሚመጣ አዲስ ሰው ከመጣ ማር እንሰጣለን። ደግሞ የሚመጣ ሰው እንደዚህ እናደርጋለን። እሺ እናመሰግናለን።